በዚህ ዘመን መሪነት ማለት ማሽን መምራት አይደለም። መሪነት ማለት ወታደር መምራት ማለት አይደለም። መሪነት ማለት ቢሮክራቶችን መምራት አይደለም። መሪነት ማለት ልብን መምራት ነው። መሪነት ማለት ህሊናን መምራት ነው። መሪነት ማለት መንፈስን መምራት ነው። ሰዎች ነው የሚመርጡ። አሁን ልባቸውን ካላገኘ መንፈሳቸውን ካላገኘ ዋጋ የለም። ሰው አስቸጋሪ ነው በሃያኛው ክፍለ ዘመን መሪነት። እናወዳድር የትላንት መሪነትና የዛሬ መሪነት፣ የተለመደው መሪነትና ዘመናዊ መሪነት። ለምሳሌ የስልጣን ምንጩ የድሮ መሪነት ሃይራርኪ ነበረ፣ የተወረሰ ነበር፣ ከንጉስ ስለሆነ አባት ምናምን ነበር፣ ፖዚሽናል ነበር። አሁንስ በዘመናዊ ዓለም ውስጥ መሪነት ሪሌሽናል ነው፣ ግንኙነታዊ ነው፣ ኤርንድ ነው። ሰርተህ ደክመህ የምታገኘው ክብር ነው እንጂ መርጦ ሰው ፈልጎ ነው እንጂ ከአባት ትምህርት ወርሶ አይደለም። ፍሉድ ነው፣ በዛ ላይ የሚጨበጥ ፖዚሽናል አይደለም። ከመታየት አንጻር ነው፣ ከቪዚቢሊቲ አንጻር የቀደመው ትራዲሽናል ሊደርሺፕ ብዙ አይታይም። አንዳንዴ አልፎ አልፎ ነው የሚታየው። ሁሌ በሚዲያ አታየውም። ሁሌ የሚያደርገው ነገር አታውቅም እንደሚያደርግ ሰው ሊሚትድ ነበር። ፍርድ ቤት ላይ ታየዋለህ፣ ጎሳ ላይ ታየዋለህ፣ ወይ ወታደር ሲመራ ታየዋለህ። ሌላው ነገሩ አይታወቅም። ሌላ የግል ህይወቱ ኖባዲ ኬርስ። አሁንስ መሪነት ግሎባል ነው። ዓለም ለሚያይ የሱሉልታ ሰብ ህዝብ ብቻ ሳይሆን ዓለም ሁሉ ያውቀዋል። ኒውዮርክ ውስጥ ያለው ኢትዮጵያዊ ዶክተር ተሾመ ምን ሰራ፣ አሌክስ ምን ሰራ ብሎ ያያል። ዓለም ያያል። ዲጂታል ነው የሚታየው። ደግሞ 24 ሰዓት ነው። 24 ሰዓት ይታያል። የሆነ ሰዓት የሆነ እንትን ጦርነት ጊዜ ብቻ አይደለም። ከባለድርሻ አካላት ውስብስብነት አንጻር ነው። በድሮ ጊዜ መሪነት የባለድርሻ አካላት ሆሞጂኒየስ ነበር፣ ተመሳሳይ ነበር፣ ሎካል ነበር፣ እዛው አካባቢ ያሉ ሰዎች ነበሩ እና የምትለውን ያዳምጣሉ፣ ታዛዥ ነበሩ። አሁንስ ባለድርሻ አካላት የሚባለው ዶክተር ተሾመ ጠዋት ዱባዮችን አግኝቶ ከሰዓት ካናዳ አግኝቶ ማታ የሱሉልታ ሰው ሊያገኝ ይችላል። ባለድርሻ ብዙ ነው። ዓለም አቀፋዊ ነው። ሲመጣ የተጠራጠረህ ነው የሚመጣው፣ አምኖህ አይደለም። በዚህ ዘመናዊ ዓለም ውስጥ መሪነት ከስሜትም ከሞራልም አንፃር በጣም ከፍተኛ ዋጋ ያስከፍላል። በዘመናዊ ዓለም ውስጥ መሪ ለመሆን ስሜታዊ ግልጸኝነት ያስፈልጋል። ስሜትን መግለጽ ማጋራት ያስፈልጋል። ድሮ ጊዜ አረ ይሄ ኮስታራ ነው፣ መሪ ይመስላል፣ ግስላ ነው ይባላል። ቡታና ያለው አንበሳ ነው ይባላል። በዚህ ዘመን ያይሰራ። መሪዎች ኦተንቲክ መሆን አለባቸው። እንደ ሰው የሚያለቅሱ፣ የሚቆጡ፣ የሚያዝኑ መሆን አለባቸው። ርህራሄ፣ ሐዘኔታ ያላቸው መሆን አለበት። ጭካኔ መሪነት አይደለም። ራሳቸውን ማወቅ አለባቸው። አንድ ትልቅ የመሪነት አይነት የሚያደርግ ሰው we don't want gods anymore, we want humans who feel, think and still choose to lead ይላል። ጣዖቶችን አንፈልግም። የሚሰማቸው፣ የሚያዝኑ፣ የሚያስቡ፣ ስቃይ ያለባቸው፣ ድካም ያለባቸው ግን በዚህ ሁሉ መከራ ውስጥ ሆነው ለመምራት ቆርጠው የተነሱ ሰዎችን ነው የምንፈልገው ይላል። ደግሞ የሞራል ጥርጣሬ፣ ሞራል አምቢጊቲ የሚባለው የሞራል እርግጠኝነት መጓደል በጣም በርክቷል። የድሮ መሪዎች ግልጽ የሆነ ህግን ወይ ደግሞ የሃይማኖት አዋጆችን ይከተላሉ። በዚህ ዘመን ግሬ ዞን የሚባለው ግሬ ኤሪያ ብዙ ነው። የሞራል መፋለሱ ብዙ ነው። በኤአይ ዘመን ኢቲክስ ማለት ምን ማለት ነው? በድህረ እውነት ዘመን ውስጥ እውነት ምንድን ነው? ማን ነው እውነት? እውነት ማን እጅ ላይ ነው ያለችው? በድህረ ሰውነት ዘመን ውስጥ ሰዋዊነት ምንድን ነው? ይሄ ሁሉ ዳይለማ ነው፣ አምቢጊቲ ነው። አቻ የማይገኝለት የሞራል ውስብስብነት በዚህ ዓለም ውስጥ አለ። ይሄ ደግሞ መሪነትን ከባድ ያደርገዋል። በዚህ ዘመን ሌላው ነገር ሃይፐር ቪዚቢሊቲ አለ። ከፍተኛ ደረጃ መሪዎች ተደብቆ የሚያደርጉት ነገር ይታወቃል። የስነ ልቦና ጫና ያሳድራል። በዚህ ዘመን ውስጥ ዳይቨርሲቲ አለ። ድሮ
አንድ ወረዳና ሌላ ወረዳ ወንዝ ከሚከፍለው ከሆነ አይገናኝም፣ አይተዋወቅም። አሁን የኒውዮርክ ከንቲባ ዶክተር ተሽመል ሊያውቀው ይችላል። ዊ ዶንት ኖ ሶ ዳይቨርሲቲ አለ። ማኔጅ የምናደርገው ነገር እንትን ነው። አሁን እዚህ እንኳን ስንት ቦታ አንዱ ከእንትን መጥቷል። ከሀረርጌ የመጣ ሰው አለ። ከሀረርጌም መጥቷል። ከቦረናም አለ። ምን አለ ሶ የምናስብበት መንገድ ሃይማኖት ይለያያል። ብዙ ነገር ይሄን ዳይቨርሲቲ ነው። ስራውን ብቻ አይደለም ዳይቨርሲቲውን ማኔጅ ማድረግ መደረግ አለበት።